ለካሮቢት መንደር ለመንደር ይዘይብልክ ነው አይደል? እንደደወልኩ አይተኸው እንኳን ተመታክ ደግሞ እሰይ እሰይ ገና አይጨምር አንቺ አይባልም አንተ ነኝ መሰለች አሮጊት ያቺን ሴትዮ በኔ ቀይራለህ እንኳን ተመታክ እሰይ ገና ያንሳል እሰይ እኮ አንተ ደውል ሳታነሳ ስንት ጊዜ አሮጊት ይዘህ መንደር ለመንደር ስልክ የለም በእናትህ የታለሽ ነው ያቺ ቆሮቆ እንዳሮጊትክ ለምን አላከመችም እዚህ መጣ ንገረኛ መልስልኝ እኔ አንቺን ታራ ምን አረኩሽ ምን ማለት ነው እኔ እኮ ስንቴ ነው ስልክክ ላይ ደወልኩት ይኸው እስኪ ስንቴ እንደደወልኩ ስልክክ ላይ ይኸው ስልኬ ዝግ ነው ለምን ዘግተህ የጠፋህበት ምክንያት እኮ ማለት ነው ንገረኝ እኔ አይደለም ዘግቼ የጠፋሁት ያ እንዴት የሰው ሚስት አሮጊት ሊያውም አሮጊት ያቺ ቆሮቆ እንዳሮጊት በኔ ተረጂኝ ምን ነው ምረዳ እኮ ያን አይደለም ልሽ እኔ ስልኬን ማለት እሷ አንተን አቅፋተኛች ኧረ አይደለም መቼ አቅፈንተኛው ምን ማለት ነው ስንቴ እኮ ሰምቻለሁ እኮ ቤርጎ ስትሽከረከሩ እንኳን መጣ ገና ነግረዋለሁ እኔ እንዲቀጠቀጠ በደንብ ገና ማለት ነው አሁን እንዴት ነው የመጣው ዝም በል ከዚህ ቤት የታባት ሄዳለ ምን መሄጃ አለ ከዚህ ቤት ውጪ ኧረ ተይ በእናትሽ ችጋራ ማለት እንደ ድንጋይ ከማሞቅ ውጪ ጭራሽ የሰው ሚስት ልንገርሽ ምንድነው ንገረኝ እሺ የሰው ሚስት ማማገጥ ነው ለሰው ስልክ እኔ ጋር መደወል ከብዶክ ነው ኧረ ተይ በቃ እኔ ንገረኝ ከብዶክ ነው ለብሮ ማትኛ አንቺ እኔ አዲስ ህይወት ጀምሬያለሁ ማለት እኔ ነው ከቤቴ ውጪልኝ ወይ ለምንድን ነው የምወጣው መልስልኝ የመጣሁበትን ምክንያት መልስልኝ አቦ ወይ ተረጋግተሽ ገና አልተውክም ገና እኔ ኧረ በእናትሽ ገና ሞት ይቀርሃል አንተና ነው እንኳን ታመንክ እሰይ ታመንክ የሰው ልጅ እንዴት ነው ስልኬን አታውቀውም ሌላ ጊዜ እኮ አይደለም ይኸውልህ ሌላ ጊዜ ገና አሳይሃለሁ ሌላ በሰው ስልክ የምትደውልልኝ አብሮ ለመጋደም ሲሆን አሁን እንዴት በሰው ስልክ እኔ ጋር መደወል ከበደ ከብዶኝ አይደለም በእናትሽ ጭንቀት ስለሆንኩ ነው ተረጅኛ ምን አገባኝ ታዲያ ምን አገባኝ ጭንቀትን እኔ መካፈል አልችልም ለስሙ ነው እኔ ጓደኛ ከሆንኩት መልስልኝ አይደለም እሱን አይደለም ስልክ እኮ ይጥፋ ግን እንዴት እኔ በዛሽ በቆሮቆ እንዳሮጊት እንዴት እኔን ትቀይረኛለህ አቦ እኔ ሌላ ነገር ውስጥ ስለነበርኩ ነው አይደለም ተረጅኝ በቃ አቦ ምን ነው የምረዳክ ንገረኝ ምን ነው የምረዳክ አሰደብከኝ እኮ እኔን አሮጊት ይዞ አንቺ በአሮጊት ቀይረሽ እንደዚህ እየተባልኩ አይደለም ሲጀመር ታለች እቺ ቆሮቆ እንዳሮጊት ጥራታ የለችም ትምጣ እሷን ተያት እሷን እንዳነቀ ለምንድን ነው ገና የወጣ ሰውየው ሚስቱ ስለቀማበት ነው ዱቄት ያረጋ አይደል እኔም እሷን ገና አሳያታለሁ ኧረ አይደለም ትዩ የሰው ልጅ እንደዚህ 1 ሚሊዮን ጊዜ ደውዬ ስልክክ ላይ ስልኬን ተሰርቄ ነው እኮ በሰው ስልክ መደወል እንዴት ከበደክ እንዴት ከበደ እሱ እኔ ከዚህ ቤት ወጥቼ አላውቅም እኔ ሰው መጥቶ አያውቅም እኔ እዚህ ጋር ሲጀመር ከዚህ ቤት የታባት ወጣለ ምን መሄጃ አለክ ነው እኮ ለዛ ነው ያልደወልኩልሽ ተረጅኝ በቃ ምን ሆነሽ ነው አንቺ ቆይ ለብሮ ማትረጂ ያይታይሽም እኔ እንዲህ ነው ቅጥል ያልኩት እኔ ምን እንዲህ ነው የታመምኩት በቃ ችግር የለውም እሺ እናስተካክላለን ያቺ ቆሮቆ እንዳሮጊት እዚህ ደረስ ላይ ተለጥፋተኛች አይደለ ስትመቀምጥህ አደረች ይሄን አይደለም አንቺ ያን ነገር አይደለም በቃ ባቡ እንዴት ታመክ እንዴት መታ አላስታመመችም ታዲያ ያቺ አሮጊት የምታወጣ ከሆነ ቋቋ እስከ ዛሬ አንቺ ነበርሽ ከኔ ጋር ከሰከሰች አሮጊት እኔ ማቅሌተና ነው የሰማሁት እሷ ነበርሽ ከኔ ስንት በምት ለምን የለችም አሁን ለምን የለችም እኮ ነው የመጣሽው እኮ ለምን ሆነ የለችም አለች አሁን ጥራት ትምጣ ምንድነው እቺ ቆሮቆ እንዳሮጊት አታፍም እኔ ምንድነው ምናምን እያልኩ አንቺ ደብሮ ማትኝ እኔ አዲስ ህይወት ጀምሬያለሁ በቃ ተይኝ በቃ እኮ ያንን እኮ ደውሎ መናገር እኮ ነው አውላላ ሜዳ ላይ እንትቶ ከመሄድ እሰይ አልደረሰም ገና ላንተ ይሄን ሽባ መሆን ነበረበት ላንተ ይሄን ነው ለኔ የምትመኝ አዎ ዛሬ ጀምሬ እኔ ሚስቱን የቀማህበት ልጅ ጋር ከሱ ጋር ነኝ ከዛሬ ጀምሬ ሄጂያ ሁኛ ለሆናለሁ አፍነግረኝ ማስበበት ነው መሆንልህ ገና ቅሌታ ወራዳ አታፍርም የሰው ሚስት አሮጊት ይዘህ ስትዞር የልጆችና ለምን ነው ማፍረው ፍቅር ትልቅ ትንሽ ይላል ለምን ነው ማፍረው አንተ አፈር እንደዚህ አታውራ አፈር ኧረ ተይ በእናትሽ ቁስል ነውማ እንዴ ቁስል እኮ ነው ምን ሆነሽ ነው እንዴ ሳይንስ የምታወራው ነገር ደደብ ነህ አንተ ደደብ ገና እግርን ቆርጦ ወጅህ እንዲሰጥ ነው ማደርገው ገና እኔ ከዛሬ ጀምሮ ይልክ ከአሁን ሰዓት ጀምሮ እደውልለታለሁ እኔ እኔ ስላፈቀር ደደብ ነኝ እኔ እደውልለታለሁ በቃ ነገርኩክ እኔ ደደብ ነው አንተ ወራዳ ቅሌታም ነህ ቅሌታም አገር ሙሉ የጻቀብህ ቅሌታም ወራዳ አታፍርም እንዴ በጀብድ ስታወራ ደግሞ የሰው ሚስት ቀምተህ ሊያውም አሮጊት እሺ ወጣት ብትሆን እኮ እሺ እንዴ ምን ብልግና ይሄ ብልግና ነው አታፍቅርም ያለ ማን ጅል ነህ አንተ ማን ያለው ዝም በል አንቺ ራስሽ እንዴ ዝም በል ፈነክተዋለሁ ዝም በል አፍህን ዝጋ አሁን እሺ ለምንድን ነው በህመም ላይ ህመም ጨምሪብኛል በደብ አንተ ከዚህ በላይ ሞት ነው የሚገባ በዚህ አንተን ፈንክቶ ማስቀመጥ ነበር እንዳዲስ ለማድረግ
ኧረ እሺ ተይ በእናትሽ ተይ። ስራ እኮ አይደለም ይሄ ሙሉ ወዚህ ፈንክቶ መጨረስ እኮ ነው። አንተን ትወጂኛለሽ? አልወድህም። በቃ ወጣህልኝ እና ለብሮ መጣሽው? የሰው ይዞ የሚዞር ሰው አንተ እንደደ ብዬ እና ለብሮ ተከትልሽኝ የመጣሽው? ልክህን ልሰጥህ ገና እግርን አስቆርጬ ነው የምሰጥህ። ምን አለች በለኝ አንተ ባለጌ ቅሌታ ጥራታች ቆረቆ እንዳሮጊት ልኳን ነግሬያት ነው የምወጣው ዛሬ ከዚህ እኔ ፈጣሪ ያለኝ እኔ ልንገርሽ ፈጣሪ ለእንዳንተ አይነቱ አይሰራም። ዝም በል በእናትህ ዝም በል ማለት ነው። እሱ ራሱ ገድዬዋለሁ ብሎ እኮ ነው እዛ ጋር ጥሎኝ ገና ይገልሃል። እሱን እናያለን ችግር የለውም። እኔ ያችን እሱ አንተ ነው ገና እኔ ከሱ ጋር ዛሬ ተው እኔ የምሰራው የምቀምርልን እኔ ነኝ የማውቀው። አንቺም ከሱ ጋር ልትሆኚ ነው? አዎ እሆናለሁ። ማን ከማን ያንሳል? አዎ አሮጊት ይዘህ አይደል እንዴ የምትዞረው? ይሄ ልትነግሪኝ ነው የመጣሁት? አዎ ልነግርህ ነው የመጣሁት። በጣም በኩራት በደስታ ልነግርህ ነው የመጣሁት። በጣም አመሰግናለሁ። መታመምህንም አይቼ መሰባበርህን ደስ ነው ያለኝ። እሰይ ገና ያንሳል። አንተ ገና አመሰግናለሁ። ችግር የለውም። ሞት ነው የሚገባ። አታመስግነኝ በእናትህ። ገና ስገልህ ታመሰግነኛለህ። አጠቃላይ ንዛዜህን ትናዘዛለህ። እኔ እና እሱ ስንገልህ ታወራዋለህ። ብገሉኝማ እኮ እኔ ግልግል እኮ ነው እንደው እኮ በቃ ትገላገላለህ። የዛን ሰዓት በደንብ ምስጋናውን ትነግረናለህ። እኔ እስካለሁ ድረስ ደግሞ ችግር የለውም። እሱን እናያለን። አዎ ያቺን ደግሞ አንተን ተመክታ አይደል ባሏን ጥላ ሄደችው። አንተ ስትሞትላት ደግሞ የታባቷ እንደምትገባ እኔ እኖርላታለሁ ለሷ ዛሬም ሆነ ነገም ሆነ ማለት ነው። እስኪ እናየዋለን። ሞተህ እንደሆነ እናየዋለን። እሞትላታለሁ ለሷ። ዝም በል እፈር። ምንም ማለት ነው። አንተ በእናትህ በኢየሱስ እፈር። በጣም የሚያሳፍረው እንዴ! ሲጀመር ከዚህ ቤት መውጣት የለብህም። የሰው ሚስት ማፍቀር ይሄ ማፈር ነው። የሰው ሚስት ማፍቀር በጣም ማፈር ነው። አረ ምንም ማፈር